ለሴት አንገዛም። የኢትዮጵያ ታሪክ በክብረ ነገሥቱ ሲጀምር አስደናቂ በሆኑ ትረካዎች የታጀበ ነው። ንግሥተ ሳባ በነገሰችበት ወቅት ሕዝቡ ለሴት አንገዛም በማለት ከፍተኛ ተቃውሞ አስነስቶ ነበር። ማክዳ ይህን ተቃውሞ ለመቋቋም ነገሮችን ከትልቅ ሥርዓት አንጻር የመመልከት ጥበብ ነበራት። አፈታሪኩ እንደሚነግረን የቀድሞው ንጉሥ መቃብር ላይ ሄዳ ባደረገችው ጸሎት ከአፈሩ ውስጥ 5 ቀንዶች ያሉት ዘንዶ እንደተወለደና ሕዝቡም ይህን ታምር ሲያይ እንደደነገጠ በስተመጨረሻም ኃይሉ የእሷ እንደሆነ እንዳመነ ይተርካል። ከዚህ በኋላ ሕዝቡ ዙፋኑን ሌላ ባዕድ ላለማስተላለፍ ድንግል ሆና እንድትገዛቸው እንደለመኗትና እሷም ይህን ውል ተቀብላ ከመሬት ያስነሳችውን ዘንዶ ራሷ በድንጋይ መታ በመግደል በሕዝቡ ላይ በሙሉ ስልጣን እንደነገሰች ተረት በሚመስል ትረካ ቢጀምርም ይህ ታሪክ በውስጡ ትልቅ ትምህርት ይዟል። በመጀመሪያ ደረጃ ታሪኩ የሥርዓተ አስተሳሰብ መሰረታዊ ሕግ የሆነውን የሰዎችን አስተሳሰብና እምነትን መረዳት ያሳየናል። ማክዳ የሕዝቡን ስሜታዊ ሥርዓት በሚገባ ተረድታ ነበረ። ሕዝቡ ለሴት አንገዛም የሚለውን መርህ ሲያራምድ እርሷ በኃይል ከመዋጋት ይልቅ የሕዝቡን ልብ የሚያሸብርና ለእሷ ታዛዥ የሚያደርግ የዘንዶ ተረት መሰል ስልት ፈጠረች። ይህ ድርጊቷ የአንድን ማህበረሰብ እምነትና ባህል ተጠቅሞ እንዴት ትልቅ የሥርዓት ለውጥ ማምጣት እንደሚቻል የሚያሳይ ጥልቅ ምሳሌ ነው። ቀጥሎም ታሪኩ ስለ ንግሥተ ሳባና ስለ ቀዳማዊ ምኒልክ መወለድ ይተርካል። እዚህ ጋር ነው እንግዲህ የሥርዓት አስተሳሰብ ሌላኛው ሕግ የሚታየው። እርሱም ትስስርና ተከታታይ ውጤት የሚባለው ነው። ማክዳ ለጥበብ ፍለጋ ወደ ሰሎሞን ያደረገችው ረጅም ጉዞ በወቅቱ የሁለቱ ግለሰቦች ግንኙነት ብቻ ይመስል ነበር። ሰሎሞን ሴት የሚወድ መፍቅሬ አንስት እንደመሆኑና ንግሥተ ሳባም ውብና ድንግል እንደመሆኗ በዚያ ረጅም ጉዞ ወቅት በሥጋ ፈቃድ አልተገናኙም ማለት ከባድ ነው። ነገር ግን ይህ ግንኙነት በኢትዮጵያ ላይ ግዙፍ የሥርዓት ለውጥን አመጣ። ግንኙነቱ ለቀዳማዊ ምኒልክ መወለድ ምክንያት እንደሆነ ስለሚታመን የሰሎሞናውያን ሥርወ መንግሥት በኢትዮጵያ እንዲመሰረት አደረገ። ከዚህም ባለፈ የኦሪት እምነትና ታቦተ ጽዮን ወደ አገሪቱ እንዲዘልቅ በር ስለከፈተ መላውን የኢትዮጵያ ሃይማኖታዊ፣ ማህበራዊና ፖለቲካዊ ሥርዓት ለዘላለም የቀየረ ሰንሰለታማ ውጤት አስከተለ።